زياراتك المتكررة لأثيوبيا ኢትዮጵያን እንዳልኳችሁ ከ40 ጊዜ በላይ አይተዋታል ሰውየው ራሳቸው በአንድ ጽሁፋቸው ላይ ነው ያየሁት እና ይሄ ሁሉ የምትሄደው ኢትዮጵያ ለምንድን ነው فودنا ناخذ القصة من البداية ከመጀመሪያው እስኪ ንገረን ምንድነው نعم شلون بدت أول رحلة لأثيوبيا وليش ኢትዮጵያ ሌላው ጉብኝቶች ብዙዎች ከአሜሪካ ሄዶ ተመረዋል ሌላም አካይ ብዙ ቦታ አይቷልና ጉብኝትን የመጀመሪያ ጉብኝትን ኢትዮጵያ ያደረክ እንደዚህ ከሪታየር አድርጎ መዞር ከጀመርክ በኋላ ማለት ነውና ኢትዮጵያ ለምን ساتشو ميلوت طبعا هذا تقدير الله سبحانه وتعالى هو كتب هذا الشيء وصار يا الله وسانينهم سيجمر ያው ምንም ነገር ካለ አላህ ፈቃድ የሚሆን ነገር ስለሌለ الله ፈቅዶ ነው ነገር የሆነው شيء هذا بس انا اعتبر نفسي محظوظ እኔ ግን በቃ ሳላስበው እድለኛ እንደሆንኩኝ እርግጠኛ ሆንኩኝ ይላሉ በጣም ይህ ክስተት ለኔ ትልቅ እድለኝነት ነው ኢትዮጵያን መተዋወቄ ኢትዮጵያን መሄዴና መደጋገሜ نفسي محظوظ اني تعرفت على اثيوبيا ኢትዮጵያን ምትመስል አገር በማወቄ በጣም ደስተኛ ነኝ ኢትዮጵያን በማየት እድለኛ ነኝ الحقيقه البدايه كانت بدايه يعني الله سبحانه وتعالى كتبها بالشكل صديق اسمه አጀማመሩ በቃ አላህ ነው ያመጣው አንድ ጓደኛችን እዛ አዲስ አበባ ኢትዮጵያ ሄዶ ስራ ይሰራል ما احتاج اذكر اسمه بسيطين من ناحيه الجو من ناحيه الطبيعه قالوا لي انت ويا فلان ليش ما توني في الهند كذا في عفوا في اثيوبيا ራሱ ያወራን በመሃል በጫውታ እኔ ኢትዮጵያ እየሰራው ነው አንዳንድ ስራ ለምን ኢትዮጵያ አንተና አንተ አትመጡ ብሎ አወራን ጓደኛችን ነው فقال لي صاحبي ان فلان يقول زوروني في اثيوبيا በቃ እሱ ኢትዮጵያ ነው ዛኑና እንገናኝ አለ اثيوبيا ايش فيها ኢትዮጵያ መጀመሪያ ጠይቅ ምን አለ እዛ اثيوبيا ايش ودينا اثيوبيا እዛ ምን ወሰደኝ افريقيا احنا مصر والمغرب وهاي ما راح እኛ የለመድነው ግብጽ መሄድ ሞሮኮ መሄድ ምናምን አውሮፓና አሜሪካ ምናምን መሄድ ነው የለመድነውና አፍሪካ ኢትዮጵያ ኮይታዊ ነው አስቡት እንዴት لا بعد نروح حق اثيوبيا شلون ايش رايك انت قال والله خليه يسولف معاه በቃ ግድ የለም አውሩስኪ ተባብለን አስቡበት ተብለን ተውነው በቃ وفعلا يعني وقعدنا نسولف معه ونساله وكذا 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 من الكلام اللي قاله ከዛ አረባካችሁ አያምልጣችሁ ብሎ አንዳንድ ወሬዎች ምናምን ሲያወራን አጓጓን يعني شيء يسوى انك تروح تشوفه على الاقل لو مره واحده بالعمر በቃ እድሜ ልካች በእድሜያችን አንድ ጊዜ ለየት ያለ ነገር ለምን አናረጋም እንሂድ ተባባለን هذا النيه كانت كلها ايه ነው ሐሳባችን نروح اسبوع ايش خسرانين ምንም እንከሰው ነገር የለም አብታቦች ናቸው ዲናር እነሱ አንድ ዲናር አይ ቲንክ $4 ነው $3 ምናምን ነው يعني على الاقل طيب خاطر صاحبنا እስኪ እኛ ዋናው ሐሳባችን በቃ ጓደኛችን እንደዚህ ኑ ምናምን ብሎ ለምን አንሞክርም በቃ እንሂድና እንይለት በሚል ነው ያሰብነው ثانيا احنا نشوف بلد ما شفناها صح ናሌላው ያላየነው ነገር አንድ ብናይ ምን ይሆናል فرحنا በጣም ነው የሚገርመው እዚህ ጋር ሰውየው ሚለውን በደንብ ተከታተሉት اللي شفناه اول اسبوع اخر يوم اقول حق صاحبي ابو احمد اقول ابو احمد سفرتنا باكر بنرجع قال لي باكر ከዛ ሄድንና አንድ ሳምንት ቆየና እና ያየነውን አየን ምናምን ተደሰትን ብዙ ነገር አየንና ነገ ልንሄድ ነው በቃ ተነሱ ተዘጋጁ ተባባልን አለ بنرجع قلت له انت ارجع انا بقعد በቃ እናንተ ሄዱ እኔ መቀመጥ ነው ፈልገው አልኩኛል በቃ حبيت البلد ሀገሪቷን በጣም ወደድኳት حسيت اني لقيت نفسي فيها مثل ما يقولون በቃ ልክ ራሴን ምፈልገውን ቦታ አሁን አገኘሁኝ አልኩኝ ራሴን ያገኘሁት እዛ ሀገር ነው በቃ ዋው اي والله من ناحيه الناس وسهلين وبسيطين ሰዎቹ ቀለል ያሉ ደስ የሚሉ ደስተኞች እንግዲህ አስቡት ኢትዮጵያ እኮ የራበው ራቁቱን ግማሽ ሰውነቱ ራቁቱን ሆኖ የሚስቅ እኮ እንደኛ እኛ ሀገር እኮ ነው ያለው እና
በጣም እኮ ነው የሚገርመው አንዳንዶች አይታችሁ ከሆነ ደስታን ምንን ከንትን ጋር ከገንዘብ ጋር የሚያያይዙ በጣም ከትብለ ስትስቅ ስንት ብር ቢኖር ነው እንደዚህ የምትስቀው ሁሉ ብለው ይጠይቁዋል ለምን ደስታን ሳቅን ፈገግታን የውስጥ ደስታን ከሆነ ያያያዝንበት እንትን ስላለ ነው من ناحية الجو من ناحية الطبيعة አየሩ ተፈጥሮ من ناحية المساجد والصلاة والمسلمين መስጂዶቹ የክርስቲያኖቹ ስግደቶች ኢቭን እንትኖቹ ለነሱ ትልቅ ነገር ነው شفت الناس شفت ቹናየው مستوى المعيشة የሰዎቹን አኗኗር አየው شفت الأسواق شفت بعض المناطق السياحية አንዳንድ የተፈጥሮ ቦታዎችና የሚጎበኙ የቪዚቲንግ ኤሪያዎችን አየው شفت الجو حرارة አየሩን አየው الجو عجيبة مو طبيعية በጣም ተፈጥሮ የሚገርም ነው የአየሩ ሁኔታ يعني وين عنها احنا يعني ندور احنا البارات في اوروبا بالصيف صح ولا لا እኛ አንዳንዴ ሙቀት ሲመጣብን በበጋ እስከ አውሮፓ ድረስ እንሯሯጥ የለም እንዴ صح اوروبا 30 ከዛ እዛ ሄደን በ30 በሙቀት እንጠበሳለን الحين ها باثيوبيا درجة الحرارة 15 ኢትዮጵያ አሁን ላይ 15 ነው ያየሩ እንትን ዲግሪ ሴንቲግሬድ 10 تقعد الصبح አንዳንዴ ጧት ስትነሳ 10 12 13 ያ እውነቱም 10 بالصيف شهر 7 8 9 እንግዲህ አሁን በጣም እኛ ጋር ሙቀት ይባል 9ኛ ወር 7ኛ ወር 8ኛ እንደዚህ አይነቶች ላይ አየሩ እንደዚህ ነው የምታገኘው 10 تقعد الصبح ጧት ላይ ተነስተህ ሱቢ ሰግደ 10 ነው 10 ዲግሪ ሴንቲግሬድ تطلع ل 16 17 هذا اقصى شيء في النهار በጣም ከፍ ሲል አንዳንዴ 17 አሁን አዲስ አበባ የሞቀ መጥቶ 25 እስከ መድረስ ደርሶ النهار يعني وترد تنزل بالليل هذه بالعاصمة بعد أديس بالعاصمة ይሄ በአዲስ አበባ ነው ይለዋል አዎ أبابا لأن أديس أبابا شوف تخيلها يعني አዲስ አበባን እስኪ ዝም ብለህ ሳላት አለው مرتفعة عن البحر الكويت ከቀይ ባህር ወይም ከባህር ጠለል ከፍታዋ الحين مرتفع البحر 10 20 متر نكثر 30 متر እኛ አለ እኛ ኩዌት ላይ 10 20 ምናምን ሜትር ነው ከፍታችን አለ አሁን ያለህበት አንተ اذا بتروح حق المطلع مال المطلع مثلا በጣም ከፍ ያለ ቦታ ሄደን አለ ራቅ ያለ ተራራማ ቦታ ፈልገን ስንቆም ኩዌት ውስጥ ከባህር ጠለል በላይ 20 ድረስ ሜትር ከፍ ብንል ነው አለ ወደ مرتفع عن البحر حوالي 20 30 متر በጣም ከፍ ካልክ 30 ሜትር ከፍ ትል ይሆናል አለ أديس أبابا ارتفاعها عن البحر 2300 متر 2300 ሜትር ከፍታ ተራራ ላይ ነው ከፍታ ላይ ነው ይሄ ራሱ በቃ ሊያኮራህ ይገባል በቃ ከፍ ብለናል አላህ ከፍ ያርገን በኑሮም በሰላምም በፍትህም በሁሉ ነገር كيلو وين ونص تقريبا بس شنو مو جبل هضبة በጣም የሚገርመው ደግሞ ተራራ አይደለም ማለት ተራራማ ብቻ አይደለም هضبة ማለት በቃ ገባ ወጣ እንደዚህ ሸንተራራማ ነው ሜዳ ታገኛለህ ትንሽ ቆይተህ ተራራ ታያለህ